ከዚሁ ጋር ተያይዞ መንግስት ሀገርን ሊያፈርስ እየሰራ ነው። መንግስት ኢትዮጵያን አንድ ማድረግ ሳይሆን ኢትዮጵያን ሊያፈርስ ነው የሚሰራው። ምክር ቤቱ 10ኛ መደበኛ ስብሰባ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚገኙበት ነገ ይካሄዳል። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ እያልኩኝ ለዛሬም የተለያዩ አጫጭር መረጃዎችን ወደ እናንተ ወደ አድማጮቼ ይዤ መጥቻለሁ። ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ከልብ ጠይቃለሁ። ቀጥታ ወደ አዘጋጀውላችሁ መረጃዎች ስሸጋገር ምክር ቤቱ 10ኛ መደበኛ ስብሰባውን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚገኙበት ነገ ያካሂዳሉ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛውን የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባው ነገ የሚያካሂድ ሲሆን ምክር ቤቱ በነገው ስብሰባው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች የሚሰጡት ምላሽና ማብራሪያዎች የሚደመጡ ይሆናል። ወደ ቀጣይ መረጃችን ስንሸጋገር ደግሞ በሀገራችን የመጀመሪያ የሆነው ሰው አልባ የፖሊስ ጣቢያ አገልግሎት መስጠት ሊጀምር ነው። በአፍሪካ የመጀመሪያ እንደሆነ የተነገረለትና ሰው አልባ ወይም ዘመናዊ የፖሊስ ጣቢያ ስማርት ፖሊስ ስቴሽን በአዲስ አበባ ቦሌ ክፍለ ከተማ ለአገልግሎት ዝግጁ መሆኑን ከኢትዮጵያ ኤፍኤም የታዲያስ አዲስ ዝግጅት ክፍል ጋር ቆይታ ያደረጉት በኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ሲልማው ተናግረዋል። ኮማንደሩ እንደገለጹትም ይህ ዘመናዊ ጣቢያ ከዚህ ቀደም ከነበረው አሰራር በተለየ መልኩ ተገልጋዮችን በአካል ፖሊስን ሳያገኙ በዲጂታል መንገድ በዋናው ማዕከል ከሚገኙ የፖሊስ ኦፊሰሮች ጋር በቪዲዮ እና በድምጽ በመገናኘት ጉዳያቸውን የሚያስፈጽሙበት ነው። ምንም እንኳን ወንጀልን ለመከላከል የሰው ኃይል አስፈላጊ ቢሆንም እንኳን ይህ ቴክኖሎጂ አንድ ግለሰብ ወንጀል ሲፈጸምበት በፍጥነት ሪፖርት በማድረግና በጂፒኤስ እንዲሁም በካሜራ የታገዘ መረጃ ለፓትሮል ፖሊስ በማስተላለፍ ወንጀለኞችን በፍጥነት ለመያዝ ከፍተኛ አስተዋጽኦ እንዳለው ተገልጿል። አገልግሎቱ ለሁሉም ተደራሽ እንዲሆን ታስቦ በአማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ፣ እንግሊዝኛና በሌሎች ቋንቋዎች እንደሚሰጥም ተገልጿል። ጣቢያው ከኢትዮጵያ ፌዴራል ፖሊስ መተግበሪያ ጋር በመቀናጀት በስማርት ስልኮች ላይ ያለውን አገልግሎት እዛው በሚገኙ ማሽኖች ማግኘት እንደሚቻልም አንስተዋል። ይህ ስማርት ጣቢያ ከወንጀል ሪፖርት ባሻገር የተለያዩ ክፍያዎችን ጨምሮ እስከ 46 የሚደርሱ የመንግስት አገልግሎቶችን መስጠት የሚችል ሲሆን ቴክኖሎጂው የሰው ንክኪን በመቀነስ ሙስናን ለመከላከልና መልካም አስተዳደርን ለማስፈን አማራጭ የሌለው ጉዳይ መሆኑን ተጠቁሟል። ወደ ሌላ መረጃችን ስንሸጋገር ከ2000 እስከ 50,000 ብር የሚያስቀጣ ፌስታልን ማምረትን መጠቀምንና ወደ ሀገር ውስጥ ማስገባትን የሚከለክለው አዋጅ ተግባራዊ በመደረጉ ማህበረሰቡ ከመሰል ድርጊቶች እንዲቆጠብ ጥሪ ቀርቧል። በአዲስ አበባ ከተማ ለአንድ ጊዜ አገልግሎት ብቻ የሚውል የፕላስቲክ ከረጢቶችን ይዞ የተገኘ ማንኛውም ግለሰብ ላይ የገንዘብ ቅጣት እንዲጣልበት የሚደነግገው አዋጅ ተግባራዊ መደረግ በመጀመሩ የከተማው ነዋሪዎች ይህንን አውቀው ከድርጊታቸው እንዲቆጠቡ የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን አሳስቧል። አዋጁን ለማስፈጸም ተሰጥቶ የነበረው የ6 ወራት የዝግጅት ጊዜ መጠናቀቁን ተከትሎ ከጥር 23 ቀን 2018 ዓ.ም ጀምሮ ወደ ጥብቅ ቁጥጥርና ቅጣት መገባቱን የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ዲሪባ ገልጸዋል። በተለይ የፕላስቲክ ከረጢቶች ያመረተ ወደ ሀገር ውስጥ ያስገባ፣ የሸጠ ወይም ለንግድ ዓላማ ያከማቸ አካል እስከ 50,000 ብር በሚደርስ የገንዘብ ቅጣትና በሕግ ተጠያቂነት የሚሆንበት አሰራር ተዘርግቷልም ተብለዋል። ይህ ውሳኔ ተግባራዊ የተደረገው ባለፈው ዓመት በሕዝብ ተወካዮች ምክር ቤት የጸደቀውን የደረቅ ቆሻሻ አያያዝና አወጋገድ አዋጅን መሰረት በማድረግ ሲሆን ለአንድ ጊዜ ብቻ ለአገልግሎት የሚውሉ የፕላስቲክ ምርቶች ክልከላ የተደረገባቸው ከተወገዱ በኋላ ለመበስ ረጅም ዓመታት የሚፈጅ በመሆናቸው በአካባቢው በጤና ላይ የሚያደርሱትን ብክለት ከፍተኛ በመሆኑ ነው ተብሏል። ህብረተሰቡ ከፌስታል ይልቅ ሌሎች ለአካባቢ ተስማሚ የሆኑ አማራጮችን እንዲጠቀሙና መመሪያውንም እንዲያከብሩ የባለስልጣኑ ስራ አስኪያጅ አቶ ዲዳ ጥሪ አቅርበዋል።
በመጨረሻም ወደ አዘጋጀውላችሁ መረጃ ስሸጋገር ከ483 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ኮንትሮባንድ እቃዎች በቁጥጥር ስር መዋላቸው ተሰምተዋል። የጉምሩክ ኮሚሽን ከጥር 14 እስከ ጥር 21 ቀን 2018 ዓ.ም ባደረገው ክትትል 390.4 ሚሊዮን ብር የገቢ ኮንትሮባንድ እቃዎችንና 93.3 ሚሊዮን ብር የወጪ በድምሩ 483.7 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን በተለያዩ ቅርንጫፍ ጽሕፈት ቤቶች መያዛቸውን አስታውቋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከልም አዳዲስ እና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫዎች፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒቶች፣ ማዕድናት፣ የቁም እንስሳት እና የውጭ ሀገር ገንዘቦችም ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድ በመቆጣጠር አዋሽ፣ ሞያሌ እና አዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸው 206 ሚሊዮን፣ 48 ሚሊዮን እና 47 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ መቻላቸውን አስታውቀዋል። የኮንትሮባንድ እቃዎች በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰብ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎችን ሲያዘዋወሩ የተገኙ 22 ተጠርጣሪዎችና 12 ተሽከርካሪዎች በቁጥጥር ስር መዋላቸውን ተሰምተዋል። ስለተከታተላችሁኝ ከልብ አመሰግናለሁ። ሰናይ ምሽት።